የገንዘብ ቁጠባና ብድር ህብረት ስራ ማህበራት የስራ ዕድል በመፍጠር በኩል የጎላ ድርሻ እያበረከቱ እንደሚገኝ ተገለጸ። ተመራጭ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበር 5ኛ መደበኛ ጠቅላላ ጉባኤውን አካሂዷል። ለዓለሙ ኢላላ ዘገባ ዝናሽ ሞዲ። የብድርና ቁጠባ ማህበራትን አቅፎ የፋይናንስ አገልግሎት እየሰጠ የሚገኘው ተመራጭ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበር 5ኛ መደበኛ ጠቅላላ ጉባኤውን የማህበሩ አባላትና ደንበኞች በተገኙበት አካሂዷል። ህብረት ስራ ማህበሩ ከ2 ዓመታት በፊት በ264 አባላት ስራ በመጀመር በአሁኑ ወቅት ከ6700 በላይ አባላት መድረሱን የጠቀሱት የማህበሩ ዋና ስራ አስኪያጅ አቶ ዘውዱ ሰብስቤ በርካታ ቅርንጫፎችንም በመክፈት ካፒታሉ ከ700 ሚሊዮን በላይ ሀብት መድረሱን ተናግረዋል። ስራ የጀመርንበት ዳር 2016 ዓመተ ምህረት በ264 አባላቶች ነው። ወራዳ አካባቢ 4 ኪሎ በለው አካባቢ ነው ስራ የጀመርነው። ወደ 680 ሺህ ብር ጠቅላላ ሀብት ነው ስራ የጀመርነው። በባለፉት 2 ዓመት ከ9 ወር አካባቢ ህብረት ስራ ማህበራችን ከ6700 በላይ አባላቶች መድረስ ችለናል ማለት ነው። ማስተባበሪያ ቅርንጫፎች ወደ 5 ቅርንጫፍ አደራጅ መስሪያ ቤት በፈቀደልን ቦታዎች ላይ መክፈት ችለናል። አሁን ላይ ከ700 ሚሊዮን ብር በላይ ጠቅላላ ሀብት መድረስ ተችሏል ማለት ነው። ተመራጭ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበር በእስካሁኑ ጉዞ ከ500 በላይ አባላት ብድር መስጠት መቻሉን የተናገሩት ዋና ስራ አስኪያጁ በዚህም ወደ ህብረተሰቡ በመስረጽ ለበርካቶች የስራ ዕድሎችን በመፍጠርም ኢኮኖሚውን የማነቃቃት ድርሻ አበርክቷል ብለዋል። ለህብረት ስራ ማህበሩ አባላቶች ወደ 500 የሚጠጉ አባላቶች ብድር መስጠት ችለናል ከ680 ሚሊዮን ብር በላይ። ይሄ ህብረተሰቡ ውስጥ ገንዘብ በመግባቱ ምክንያት የስራ ዕድል መፍጠር ተችሏል። ኢኮኖሚውን ለማነቃቃት አባሎቻችን በኢኮኖሚ ለና ከፍ እንዲሉ ማድረግ ችለናል ማለት ነው። ከ250 በላይ መኪኖች በከተማው ውስጥ የህብረት ስራ ማህበሩ አባሎች ገዝተው ተመጠቀም ችለዋል ማለት ነው። ከ30 በላይ ቤት ለህብረት ስራ ማህበራችን አባላቶች ገዝተናል። ይሄ በኢኮኖሚው ላይ ለአባሎቻችን ከፍተኛ አስተዋጽኦ አድርጓል ማለት ነው። የህብረት ስራ ማህበሩ በገንዘብ ቁጠባና የብድር አገልግሎት የህብረተሰቡን ችግር እየፈታ ይገኛል ያሉት ተገልጋዮች ማህበሩ ተገልጋዮች ሲሰሩ የበለጠ ከመጥቀሙም ሌላ የስራ አጥነትን መጠን በመቀነስም በኩል የጎላ ድርሻ እያበረከተ ነው ብለዋል። ብድርና ቁጠባው በጣም አሪፍ ነው። ምክንያቱም ከትንሽ ተነስቶ ነው ማንኛውንም ማህበረሰብ ያማከለ ስለሆነ ሲጀመርም ማንንም ያማከለ ስለሆነ ሁሉንም የሚያሳድግ ነው ማለት ነው። ቁጠባ ምንነቱን ያሳየኝ ስለሆነ በጣም ደስተኛ ነኝ በተመራጭ ማለት ነው። ስንጀምርም አጀማመሩም ጥሩ ነው። አሁንም እኔም በብድሩም ተጠቃሚ ሆኛለሁ። ምክንያቱም ማህበራዊ የሚባል አለ በጣም በብዙም ባልወስድም በማህበራዊ ወስጄ ማህበራዊ ህይወት የማስተካከልበትን ለቤት እድሳት ለአንዳንድ ነገር አድርጌ ጉድለቴ ሞልቼ ቁጠባውንም እየከፈልኩ ነው ያለሁት። በወቅቱ ቆየሁት ያው ኦልሞስት ከ1 ዓመት በላይ ነው የቆየሁት። ያገኘሁት ጥቅም ደግሞ ከተመራጭ አባል በመሆኔ አንደኛ ብድር አግኝቼ በብድር ስራ ጀምሬያለሁ። በስራውም ደግሞ ጥሩ እየሰራው ነው። ይሄን ጥቅም አግኝቻለሁ። ጠቀሜታው ያው የጎላ ነው። አንደኛ ስራው በሚሰራበት ሰዓት አንደኛ ለራሱ እድገት ይሆናል ለተጠቃሚው። ሁለተኛ ደግሞ አንድ ሰው ያው የገንዘብ ችግር ነው ሊኖርበት የሚችለው እሱም በዚህ መንገድ ሊፈታ ይችላል። በእንደዚህ አይነት ጥቃቅን አነስተኛ እንትኖች ማህበራቶች እነዚህ የብድር ተቋማቶች በሚኖሩበት ሰዓት ይሄ የብድር ስርዓት በብድር እንትን ብሎ ከዛ በኋላ ወደ ስራ ይገባል። ስራ አጥሩም የመቀነስ እንትን ይኖረዋል ብዬ አስባለሁ።